ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ጽጌና ሩታ ተገናኝተዋል። እኔ አንዳንዴ የእነዚህ ልጆች ድራማ አይገባኝም። አንዴ ከአብርሽ ይሆናሉ፣ አንዴ ከሩታ ይሆናሉ እና የእውነቴን ነው የምላችሁ። እኔ ግን ሩታን ሳስባት ሩታ በጣም የዋናት እና ጽጌ ደግሞ ዛሬ ሩታን እየጠየቀቻት ነው። ሩታ በጣም ታሳዝናለች፣ የእውነት እያለቀሰች ነው። እና እንግዲህ ያው የምናየው ነገር ግራ ቢያጋባም ግን ደግሞ እኔ ሩታ እውነት አላት ነው የምለው። ዛሬም ከሩታ ጎን ነው የምወቀው። ለምን የልጇ አባት ነው፣ ትዳሯ ነው፣ ይሄ ህይወቷ ነው። ልጅ እያለ ሌላ ትዳር ለመያዝ በጣም ከባድ ነው እና ይህንን ነገር ማድረገው ለእኔ ብዙም ደስ አላለኝም እና ለዚህ ሩታ እውነት አላት ብዬ ነው የማስበው። እና ይህንን ስላደረገች ሰዎች ሁሉ ቢከፋቸውም ግን ደግሞ ሩታ እውነት አላት። ለምን ሄርሚላ ናት በመሀል የገባቸው። ሄርሚላ ደግሞ ያው በሰው ትዳር ነው የመጣችሁ። እኔ ሄርሙላን እስከ ወዲያኛውም አልቀበላትም። እውነቴን ነው የምላችሁ። እና የምታደርገው አክት በገንዘቧ ያህል ልታስብ ነው የምትፈልገው። በቃ አክት ስታደርግ አክቷ በገንዘብ ይዤው እንደዚህ ላይ ይሄ ጥሩ አይደለም። ይሄ መጀመሪያ አብርሽ ሊና ቢኖረው መጀመሪያ እኮ ሩታን ሲያገኛት ምንም ሳይኖረው ነው እና ያንን ነው ማሰብ ያለባቸው። ማለት ምንም ሳይኖራቸው እንደተገናኙ እሱን ነገር ነው ማሰብ ያለባቸው። እኔ እውነቴን ነው የምላችሁ። ሩታ ምንም ነገር ብታደርግ እኔ ሩታ አጠገብ ነው የምቆመው። ሩታን እደግፋታለሁ። ለምን ሩታ እውነት አላት። በዚህ ላይ ደግሞ ልጅ አለ መሀላችሁ ላይ። ይሄ ልጅ አባቴን ብሎ ነገ ይጠይቃታል። በዚህ ላይ ደግሞ ይሄ ልጅ ይዛ ትዳር ይዛ ለመኖር በጣም ይከብዳታል እና እንግዲህ ጽጌ ያው አጠገቧ ቆማለች። እኔ ግን የዳኒ ሳስበው ዳኒ በፊት ሩታን ይወዳት ነበረ። ማን ይሞት አሁን ዳኒ ሩታን እንደዛ አብርሽና ሩታ ገና እንደተጋቡ ሩታን በጣም ሲያስቸግራን ነበረና ዳኒ ዛሬ ሩታን ሰላሟን አግኝታት እንድትኖርና ደስተኛ ሆና እንድትኖር ዳኒ ይፈልጋል ብዬ በተአምር አላስብም። ይሄ ውሸት የማይመስል ነገር ነው። ዳኒ ራሱ ትዳሯ እንዲበተን የሚፈልግ ልጅ ይመስለኛል። ትላንትና ከአጠገቧ ቆሞ ሲያሸረግድ ነበረ። ዛሬ ደግሞ ወደ ሩታ ተገልብጦ ሄርሜላ ጋር ቆሞ ማለት ነው። እሱ አንድ ቪው ለማብዛት ነው። ሁለተኛ ደግሞ ዳኒ የፈለገ ነገር ቢሆን ሩታን እወድሻለሁ ሲላት የነበረ ሰው ነው። ዛሬ እንዴት ብሎ ነው ከሩታ አጠገብ ቁሞ ሩታን ሊረዳት የሚችለው? እንደውም እኔ እንደሚመስለኝ የሩታ ትዳር ቢፈርስ ነው ደስ የሚለው ብዬ የማስበው። እና ዳኒ ከጽጌም ተለያይቷል፣ ከሩታም እንግዲህ አሁን ተለያይቷል። ዳኒ ትንሽ እኔ አልገባኝም ነገሩ፣ ወደዛ ወደዚህ ማወላወላ ያበዛል እና እኔ ዛሬም ቢሆን ሩታ ብታለቅስ ብታብድም እውነት አላት። ባሏ ነው፣ ከልጅነቷ ጀምሮ የገነባችው ነው፣ የለፋችበት ነው፣ የደከመችበት ነው። እዚህ ለመድረሱ አብርሽ ምክንያቷ ሩታ ናት እና ዛሬ እንዲህ በአደባባይ ስታለቅስ ታሳዝናለች። ያሌለውን ስም ነው የተሰጣት። እሱን እግዚአብሔር ይመርምር ብላለች። እግዚአብሔር ለልጅ አባት እንዴት እንደዚህ ያደርጋለሁ ብላለች እና እውነቷን ነው። አንዳንዴ ሰዎች ዝም ብለን ቪው ለመሰብሰብ ብለን ሰው ላይ እንጭናለን። ይሄ ኃጢአት ነው። እግዚአብሔርን ነው የምላችሁ። እና የሩታ እንባ ያሳዝናል። አብርሽ ያው ትላንትና እንዳያችሁት ደግሞ ሄርሚላንም ጥሏት ሄዷል። እኔ አሁን እሷ ስሩ እንደዛ ስለምታሽቃብጥ ምንም ስለምትል ይመለሳል እንደ ድሮ ብለዋት ነበር። እኔ ከአብርሽ የተረዳሁት ነገር ቢኖር አብርሽ ወደ ሩታ መመለስ ስለሚፈልግ ምክንያት እየፈለገ ሄርሚን እያራቀ ነው። በአንድ የተነስቶ ወደ ሄርሚላ ወደ ሩታ ከተመለሰ ሰውም ሊጠላው ይችላል። ማለት ያደረገው ነገር ትላንት ያችን ነበር ከዛ ከሩታ ቀጠለ። አሁን ደግሞ ሄርሚላ እንደዚህ። ስለዚህ ይሄን ስም ፈርቶ ይመስለኛል እኔ አሁን እሱ ሩታን ማናት ሄርሚላን ከህይወቱ ለማውጣት እያደረገ ያለው ማለት ነው። እኔ ግን ሳስበው ሲያያትም ራሱ በቀደም ከልጇ ጋር ራሱ ሲያገኛት አብርሽ ሩታ ጋር ያለው ውስጡ ይናገራል ፍቅር እንዳለው። አሁን ግን ሄርሚላ ጋር ስታዩት ሌላ ጊዜ እንደዛ እንደሚንሰፈሰፈው ምናምን አይደለም እና አሁን ፎከሱን ወደ ሩታ ያደረገ ይመስለኛል። እኔ በጣም ደስተኛ ነኝ። ልጃቸውን ቢያሳድጉ ተመልሰው አንድ ላይ ቢኖሩ የእውነቴን ነው የምላችሁ። እኔ በጣም ደስተኛ ነኝ። ሩታ ደስታዬ ነው። ለምን የልጅ እናት ናት። በራሴ የደረሰ ሰው ላይ ሲደርስ ስለማንወደው እኔ በራሴ በትዳር ሰው ልጅ አይፈተን እላለሁ። ትዳር ላይ መፈተን ቀላል አይደለም። በዚህ ላይ ደግሞ እንኳን ልጅ ኑሮ አይደለም ልጅ ሳይኖር እንኳን ከትዳር መለያየት ምን ያህል ከባድ እንደሆነ እኔ በራሴ ደርሶብኝ አይቼዋለሁና
ይህንን ነገር አሁንም ነገም እኔ ከሩታ አጠገብ የምቆመው በሰው ትዳር የምትገቡ ሴቶች እግዚአብሔር ነው የምላችሁ። እግዚአብሔር ልቦና ይስጣችሁ። እቺ ልጅ በቃ እኔ ሳስባት በገንዘቧ ነው የምታስበው። በገንዘብ በጥቅም ነው የሰዓት የብር የወርቅ ሰዓት 500 ሺህ ብር አውጥቶ መግዛት። ይሄ ሁሉ አክት ማድረግ ምን ያስፈልጋል? በቃ ሩታ አሁን ሩታን በሀብት ልትበልጣት ትችላለች። ሩታ ደግሞ ነገ ተስፋ ያላት ልጅ ናት፣ ወደፊት የምትልጅ ናት እና ወደፊት የምትጓዝ ናት። እኔ ሩታን እደግፋታለሁ፣ እግዚአብሔርን ነው የምላችሁ። እና አብርሽ ቢሰማና ቢሆን የዚህ ሁሉ ኮመንቱን አነባለሁ። ኮመንቱ ላይ ሁሉም ሰው ሩታን ነው የሚደግፈው እና ወደ ሩታ ቢመለስ ስላለው እህቶቼ፣ ወንድሞቼ እኔ ወሬ ያበዛውባችሁ። ለማንኛውም የሩታ እንባ የአዞ እንባ ነው አለች። የአዞ እንባ አይደለም፣ ሩታ የልቧን ነው፣ ትዳሯን ለመመለስ ነው እያለቀሰች ያለችው። ባይሆን ኤርሚላ ናት እያስመሰለች ያለችው። በዛና በዚህ ሰው እያላከችባት ብዙ ነገር እያደረገቻት ነበር። እንደውም ሩታ ትዕግስተኛ ነች። እኔ ብሆን በትዳሪ ላይ እንደዚህ ነገር አድርጋ ቢሆን እግዚአብሔርን ነው ምላችሁ ፈጠርቃታለሁና እኔ በራሴ በኩል ቢሆን አልታገሳትም። በትዳሬ መታብኝ እንኳን ልታገሳት እኔ በእጇ እንድዳስበው አልፈልግም። እንደውም ሩታ ትዕግስተኛ ናት እላለሁ። እህቶቼ ከወደዳችሁ ሼር ላይ ኮመንት አድርጉት። ሀሳብ አስተያየታችሁን ኮመንት ስራ አድርጉልኝ። ከወደዳችሁ ለወዳጆቻችሁ ሼር አድርጉ። ሰላም አምሹልኝ።